ሰላም እንዴት ናችሁ? ያው እንግዲህ የ2017 ዓመተ ምህረት ኢንትራንስ ኤግዛም ውጤት ከመለቀቁ ጋር ተያይዞ የተለያዩ መረጃዎችን በዩቲዩብም በቴሌግራም መረጃዎችን ስንሰጣችሁ ነበር። ከዛ በመነሳት እንግዲህ የ2017 ዓመተ ምህረት የሪሚዲያል ማለፊያ ውጤት ስንት ነው እያላችሁ በተደጋጋሚ በዩቲዩብም በቴሌግራምም ኮሜንት ሴክሽን ላይ ስጠይቁ ነበር። በዛሬው ቪዲዮ የ2017 ዓመተ ምህረት የሪሚዲያል ማለፊያ ውጤት ምን ያክል ይሆናል የሚለውን ከ2016 ዓመተ ምህረት እና ትናንት ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከሰጡት መግለጫ በመነሳት የ2017 ዓመተ ምህረት የሪሚዲያል ማለፊያ ነጥብ ስንት እንደሆነ እያንዳንዱን ነገር ኢንዲቴል ሼር አደርጋችኋለሁ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ዩቲዩብ ላይ ልክ እንደዚህ አይነት ለተማሪዎች ይጠቅማሉ የምላቸውን ኮንተንቶች ክሬት አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ ሼር እያደረጋችሁ ለስዳበን እንግዲህ በ2017 ዓመተ ምህረት ኤንትራንስ ኤግዛም የወሰዱት አጠቃላይ የተማሪዎች ብዛት 585882 ተማሪዎች ናቸው። እንግዲህ ከነዚህ ውስጥ የማለፊያ ነጥብ ያመጡ ተማሪዎች ወይም ከግማሽ በላይ ያመጡ ተማሪዎች 8.4% ወይም በቁጥር ሲሰላ 48929 ያክሉ ናቸው። እንግዲህ በ2017 ዓመተ ምህረት ከግማሽ በታች ያመጡ ተማሪዎች 536950 ያክሉ ተማሪዎች ናቸው። እንግዲህ እነዚህ ያለፉት ተማሪዎች ብዛት ማለትም 48929 ተማሪዎች በኢትዮጵያ ያሉ ጠቅላላ ዩኒቨርሲቲዎችን ከቨር ማድረግ ስለማይችሉ ወይም የዩኒቨርሲቲዎችን የተማሪዎች ፍላጎት ቁጥር ብዛት የማሟላት አቅም ስለማያሟላ ሪሚዲያል ፕሮግራም እንዲኖር ተደርጓል ማለት ነው። እንግዲህ አዲሱ የፈተና ስርዓት ከተጀመረ ጀምሮ የሚያልፈው ተማሪ ብዛት በጣም ዝቅ ያለ ስለሆነ የመላ ሀገሪቱ ዩኒቨርሲቲዎች የመቀበል አቅም ያማከለ ስላልሆነ የሚያልፈው ተማሪ ብዛት በዛ ምክንያት እንግዲህ የሪሚዲያል ፕሮግራም ወይም የአቅም ማሻሻያ ፕሮግራም እንዲኖር ተደርጓል። በዘንድሮ በ2017 ዓ.ም ያለፈው 8.4% ወይም በቁጥር 48929 በኢትዮጵያ አጠቃላይ ያሉ ዩኒቨርሲቲዎችን የተማሪዎች የመቀበል አቅም ስለማይሸፍን የሪሚዲያል ፕሮግራም እንዲኖር ተደርጓል ማለት ነው። በዚሁ አጋጣሚ የተለያዩ ትምህርታዊ መረጃዎችን ቶሎ ማግኘት ከፈለጋችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ተጨማሪ ትምህርታዊ መረጃዎችን ቶሎ ማግኘት ይችላሉ። እንግዲህ ዋና ፖይንት የሪሚዲያል መቁረጫ ነጥብ ስንት ነው ብላችሁ ለጠይቃችሁ ጥያቄ እንግዲህ ትናንት ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሪሚዲያል ፕሮግራምን መቁረጫ ነጥብ ስፔሲፊክ አድርገው አልተናገሩም። ምክንያቱም ገና ከ40% እስከ 50% መካከል ይሁን ብለን ውይይት ላይ ነን፣ ገና አልወሰንም ነው ያሉት። ይሄ ማለት ግን ከ40% እስከ 50% ሲሉ ምን ማለታቸው ነው ስንል እንግዲህ በአጠቃላይ መግለጫው ላይ ያሉት ምንድን ነው እንግዲህ ዋና ኦብጀክቲቫቸው ትምህርት ሚኒስትሩ ከመግለጫው እንዳሉት የሪሚዲያል ፕሮግራም ተማሪዎችን ብዛት ከጊዜ ወደ ጊዜ እየቀነሱ መሄድና ማስቀረት ነው አላማቸው። እንግዲህ ማለፊያ ነጥቡን ከፍ አድርገን የሚገባውን በሪሚዲያል ፕሮግራም የሚገባውን ተማሪ ብዛት ቀንሰን እናስገባለን ያሉት መግለጫው ላይ። እንግዲህ ከ40% እስከ 50% ያመጡ ተማሪዎችን ኳልኩሌት ስናደርገው እንግዲህ በኤስቲሜሽን ከአምናው ከ2016 ዓመተ ምህረት በመነሳት እንግዲህ ዘንድሮ ለወንድ ከ40 እስከ 50% ገና አልተወሰነም፣ ግን በኔ ኤስቲሜሽን አጠቃላይ ከወደቁት ውስጥ ወይም ማለፊያ ነጥብ ወይም ከግማሽ በታች ያመጡ ተማሪዎች ከ40% በላይ ያመጡ ማለትም ለወንድ ከ240 በላይ ያመጡ ተማሪዎች ሪሚዲያልን ይቀላቀላሉ ብዬ ተስፋ አድርጋለሁ። ለሴቶች ደግሞ ኦልሞስት በጣም ዝቅ ካለ እስከ 220 በጣም ከፍ ካለ ደግሞ እስከ 230 ያመጡ ተማሪዎችን በ2018 ዓ.ም የሪሚዲያልን ፕሮግራም ይቀላቀላሉ ብዬ ተስፋ አደርጋለሁ። ይሄ እንግዲህ የኔ በተለያዩ ዳታዎችና ትናንት ትምህርት ሚኒስትሩ በሰጡት መግለጫ መሰረት ቤዝድ ሆኜ ያስቀመጥኩት ነው። ነገር ግን ከዚህ በኋላ ይፋ ሲደረግ ሊጨምርም ሊቀንስም ይችላል። ኤግዛክት ማለፊያ ነጥቡ በትምህርት ሚኒስትር ይፋ ሲደረግ ግን ቶሎ እየተከታተል በዩቲዩብም በቴሌግራምም የምናሳውቃችሁ ይሆናል ማለት ነው። እንደ ኤስቲሜሽን ግን ይሄን ያክል ይሆናል። ለወንድ ከ240 እና ከዛ በላይ ያመጣ ሪሚዲያልን ይቀላቀላል። ለሴት ከ220 በጣም ካነሰ በጣም ከፍ ካለ ደግሞ እስከ 230 በላይ ያሉ ተማሪዎች በ2018 ዓ.ም ሪሚዲያል ፕሮግራምን ይቀላቀላሉ ብዬ አስባለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለተጨማሪ መረጃ የተለያዩ ዩኒቨርሲቲ ጥሪዎችን በተመለከተ እና የተማሪዎችን አጠቃላይ ዩኒቨርሲቲን በተመለከተ የተለያዩ መረጃዎችን ቶሎ እንዲደርሳችሁ ከፈለጋችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ